አዲስ ዓለም አቀፍ የቀዳማይ ልጅነት ጉባኤ በአዲስ አበባ ከተማ መካሄድ ጀምሯል። ጉባኤው አፍሪካ በቀዳማይ ልጅነት ስርዓት ለውጥ የግንባር ቀደምትነት ሚና ከአካባቢያዊ ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል መሪ ቃል የሚካሄድ ሲሆን ለሶስት ተከታታይ ቀናት ነው ቆይታ የሚያደርገው። በዚህ ጉባኤ ከሀገር ውስጥ ከተለያዩ የአፍሪካ ሀገራትና ከሌሎች የዓለማችን ክፍሎች የተወጣጡ ከ350 በላይ ተሳታፊዎች የታደሙ ሲሆን በዚህ ጉባኤ የአመራሮች ፖለቲካዊ ቁርጠኝነት፣ መረጃን መሰረት ያደረገ ውሳኔ አሰጣጥ፣ የአሰራር ስርዓትና የስራ ኃይል ግንባታ እንደዚሁም ፋይናንስና ኢንቨስትመንትን ማጠናከር በሚሉ አጀንዳዎች ዙሪያ ጥልቅ ምክክር ይደረግበታል። በመድረኩ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የጀመረቻቸው የህፃናት ደህንነት የሚያሻሽሉ ብሔራዊ መርሃ ግብሮች በትውልድ ግንባታ ውስጥ ትልቅ መሰረት የሚጥሉ መሆናቸውን ተናግረዋል። መንግስት ለሰው ተኮር ልማቶች ቅድሚያ በመስጠት እየሰራ መሆኑን ጠቁሞም ይህ ተግባርም በቀዳማይ የልጅነት ዘመን እንደሚጀምርም ነው ያስረዱት። ሀገር የምትሰራው በልጆች ነው። ልጆቿ በአካል በመንፈስ እና በአእምሮ በሚገባ ታንጸው የተገነቡላት ሀገር በሚገባ ትታነጻለች። ልጆቿ በአካል በመንፈስና በአእምሮ ተጎድተው የሚያድጉባት ሀገር ደግሞ ዘወትር እየተጎዳች ትኖራለች። ልጅነት ተመልሶ አይመጣም የሚል የሀገራችን አባባል አለ። ይህ ሲባል ጨዋታ ብቻ አይደለም። የልጅነት ጉዳት ተመልሶ ሊጠገን ስለማይችል ጭምር ነው። መንግስታችን በቀዳማይ ልጅነት ላይ ትኩረት ሰጥቶ የሚሰራውም ለዚሁ ነው። የኢፌዴሪ መንግስት ለህፃናት ሁለንተናዊ እድገት እና ጥበቃ ያለው ልዩ ትኩረት በህገ መንግስታችን የተደነገገ ነው። ከህገ መንግስቱ በማስከተልም ልዩ ልዩ የማስተባበሪያ ፖሊሲዎቻችንና ስትራቴጂዎቻችንን ቀርጸናል። የህግ ማዕቀፎች አዘጋጅተናል። እነዚህም በተግባር ላይ በመዋል ውጤት ያመጡ ስራዎች እየተከናወኑ ይገኛሉ። ለዚህ ማሳያ የሚሆነው ሀገር አቀፍ የቀዳማይ ልጅነት ልማትና ትምህርት የፖሊሲ ማዕቀፍ በ2003 ዓ.ም ጸድቆ በ2015 ደግሞ እንደገና ማሻሻያ ተደርጎበት በስራ ላይ ውሏል። በ2017 ዓ.ም የጸደቀው አጠቃላይ የትምህርት አዋጅ ነጻና አስገዳጅ የቅድመ አንደኛ ትምህርት እንዲሰጥ እንደሚደነግግ አስታውቆም ይህም በሀገር ደረጃ የቅድመ አንደኛ ትምህርት የሚሰጡ ትምህርት ቤቶች እንዲበራከቱ ማስቻሉንም ጠቁሟል። በ2017 የጸደቀው አጠቃላይ የትምህርት አዋጅ ነጻና አስገዳጅ የቅድመ አንደኛ ደረጃ ትምህርት እንዲሰጥ ይደነግጋል። ይህንንም መሰረት በማድረግ ከ35,000 በላይ የቅድመ አንደኛ ደረጃ ትምህርት ቤቶች በመላው የሀገሪቱ ክፍል ተዘጋጅተው አገልግሎት እየሰጡ ይገኛሉ። በተጨማሪም የፌዴራል መንግስት ሰራተኞች አዋጅ የመንግስት መስሪያ ቤቶች በቀን አገልግሎት የሚሰጡ የህፃናት የእንክብካቤ ማዕከላትን እንዲያቋቁሙ ይደነግጋል። በዚህ መሰረት በመንግስት ተቋማት የህፃናት ማቆያ ማዕከላት ተከፍተው አገልግሎት እየሰጡ ይገኛሉ። ኢትዮጵያ የህፃናትን ደህንነት ለማሻሻል የሚያስችል ጉልህ ብሔራዊ መርሃ ግብር መጀመሪያን የጠቀሱት ምክትል ጠቅላይ ሚኒስትሩ ይህም በህፃናት እድገትና ደህንነት ላይ የጎላ ሚና እየተጫወተ ነው። የሰቆጣ ቃል ኪዳን አማካኝነት የ15 ዓመት ፍኖተ ካርታ ተዘጋጅቶ ከ2 ዓመት በታች በሆኑ ህፃናት ላይ የሚደርሰውን መቀንጨር በ2022 ዓ.ም ዜሮ ለማድረስ እየተሰራ ይገኛል። ከ2008 ዓመተ ምህረት የሙከራ ትግበራ ጀምሮ በአሁኑ ሰዓት በሀገር አቀፍ ደረጃ የማስፋፊያ ስራዎች እየተከናወኑ ይገኛሉ። የሰቆጣ ቃል ኪዳን በፌዴራል መንግስት ከፍተኛ ትኩረት ተሰጥቶት በብሔራዊ የምግብና ስርዓተ ምግብ ካውንስል እየተመራ ነው። እንዲሁም በብዝሃ ዘርፍ ተጠያቂነትን ለማስፈን የጋራ እቅድና በየ6 ወሩ በከፍተኛ መድረክ ግምገማ እየተደረገ አመርቂ ውጤትም እያስመዘገበ ነው። በአዲስ አበባ ከተማ አስተዳደር ህጻናትን ማዕከል አድርገው የሚሰሩ የትውልድ ግንባታ ስራዎችን በሀገር አቀፍና በአህጉር ደረጃ እንዲሰፋ እየተደረገ ስለመሆኑ አስረድተዋል። በአዲስ አበባ ከተማ አስተዳደር አመራሩ በወሰደው ቁርጠኝነት በህፃናት ሁለንተናዊ እድገት ላይ ያተኮረ ስትራቴጂያዊ እርምጃ ወይም ኢኒሼቲቮች ተቀርጸው በተግባር ላይ እየዋሉ ይገኛሉ። ይህን ወሳኝ የትውልድ ግንባታ ስራ በአዲስ አበባ ከተማ ፋና ወጊነት ተጀምሮ በመላ ሀገሪቱ እየተስፋፋ ይገኛል። ከዚህ ባሻገር የቴክኒክና ሳይንሳዊ እውቀትን በማደራጀት ለፖሊሲ ግብዓት የሚያቀርብ የአፍሪካ ቀዳማይ ልጅነት ልማት ማዕከል በከተማ አስተዳደሩ መቋቋሙ የትኩረቱ አንዱ መገለጫ ነው። ማዕከሉ በአዲስ አበባ ከተማ የተገኙ ተሞክሮዎችን እየቀመረና
በአዳዲስ ልምዶች እያዳበረ ወደ ሀገራችን ክልሎች እንዲሁም ወደ አፍሪካ ሀገራት እንዲሰፋ እያገዘ ይገኛል። በዚህ አጋጣሚ በዚህ ወሳኝ ትውልድ የምንቀርጽበት ተግባር የአዲስ አበባ ከተማ አስተዳደር ለሰጠው ትኩረትና እያደረገ ላለው ውጤታማ እንቅስቃሴ ለክብርት ከንቲባ አዳነች አቤቤ እንዲሁም አስተዳደራቸው በኢፌዴሪ መንግስትና በራሴ ስም በዚህ በተከበረ ጉባኤ ስም ማመስገን እፈልጋለሁ። የፌዴሪ መንግስት ይህን ተግባር በሁሉም ክልሎች ተጠናክረው እንዲቀጥሉ ቁርጠኛ ነው ብለዋል። መንግስት ብልጽግናን ለማረጋገጥ እነዚህን ጥረቶች በመላ ሀገሪቱ ለማስፋት ሙሉ ቁርጠኝነት አለው። አስፈላጊውን በጀት በመመደብ ያስፈጽማል። ወጪው ትውልድ ጤናማ፣ ብቁና ውጤታማ እንዲሆን ያስችለናል የሚል ሙሉ እምነት ይዟል። በአንድ በኩል የትምህርት ቤቶች ደረጃ በማሻሻል በሌላ በኩል የተማሪዎችን ምገባ በማስፋፋት ከዚህ በተጨማሪ ልጆች በአካልና በመንፈስ የሚጎለብቱባቸው የስፖርትና የመዝናኛ ቦታዎች በየመንደሩ በመገንባት በኮሪደር ልማት አማካኝነት ከተሞችና ሰፈሮች ለልጆች ምቹዎች እንዲሆኑ በማድረግ መንግስት ግንባር ቀደም ሚና እየተጫወተ ነው።